ብስሚላህ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ባላችሁበት ድረስ እንዴት ናችሁ? አልሐምዱሊላህ እኔ ሰላም ነኝ። ዛሬ ደግሞ እቃ እያጠብኩኝ ነው። ምን እቃ እንዳለው ሰውየው እኔ አረብ ሀገር ብቆይም እቃ ይዤ አልሄድኩኝም እና ማለት እቃ አልገዛውኝም። ምክንያቱም አልወድም ነው ኢትዮጵያ ሁሉም ነገር እንዳለ አውቃለሁ ብር ካለ። ስለዚህ እናንተም አትግዙ በሀገራችሁ እንትን ምርት ተጠቀሙ ነው ምላችሁ። በመቀጠል እስኪ ስንቶቻችንን እንደዚህ ሀገራችን ሄደን ለአረቦቹ ስንሰራ ያው በብርም ቢሆን ስንሰራ ግን ቤተሰቦቻችን አታስታውሱም ነበር? እኔ ግን አስታውስ ነበር። መች ነው እናቴን እንደዚህ ማገለግላት መጠቅማት ምናምን እያልኩኝ እና አልሐምዱሊላህ በሰላም ለሀገሬ በቃውኝ። ያው የቻልኩት እየሞከርኩ ነው። እናንተም አላህ በሰላም ለሀገራችሁ ያብቃችሁ እና አላህን ያሰባችሁት ያሳካላችሁ። ሌላ ደግሞ እኔ በሰው ሀገር አንድ የሚቆጨኝ ነገር ቢኖር ብዙ አመት መቆየቴ ነው እና ብዙ አትቆዩ። ቢያንስ አንድ ሴት 5 አመት በቂዋ ነው ካላገባሽ። 5 አመት በቂሽ ነው። ካገባሽ ያው ልጅ የምታስተምሪ ከሆነ ብትቆይም ችግር የለውም። ሆኖም ግን በቃ የሀገሩ ነገር እንዳለ ቀይር ነው ያለብኝ። እኔ ስገባ በቃ እንደ ህፃን ልጅ ነው ሆንኩኝ ሁሉም ነገር። ስለዚህ ብዙ ማለት አንድ 12 አመት ቆይቻለሁ ብያቸዋለሁ ባለፈው ቪዲዮ እና መቆየት የለብንም። ግን እኔ ኢጃዛ ቤት ወይ እየተዝናናው ምናምን እንትን ብዬው አይደለም ጊዜ አልሐምዱሊላህ ሰርቻለሁ። ሆኖም ግን ስራ አንድ አይነት ስራ ነበር የምሰራው። 2 አይነት ስራ ከተሰራ የተሻለ ይሆናል እና የቻላችሁትን ያክል ሶሻል ሚዲያ ሞክሩ። እኔ አደብ ይዛችሁ ብትሰሩ ችግር ያለው አይመስለኝም። ወላሂ አለም እና አልሐምዱሊላህ ብቻ ላኩል ሀል ያው ቃያታ ጥቤ እየጨረስኩ ነው። አልሐምዱሊላህ እና እናንተ የምትፈልጉት ነገር በኮመንት አሳውቁኝ፣ ሰብስክራይብ አድርጉኝ። አላህ ባላችሁበት